በጣም የምትገርሙ ናችሁ። በጣም 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 እኔ እንጃ እንዴት ብዬ ራሱ እንደምገልጻችሁ አላቅም። እንዴ ምን ታርጋችሁ እናንተ? ልጅቷን ልታሳብዷት ነው? ጨርቋን ልታስጥሏት ነው እንዴ? በጣም አሳፋሪዎች፣ በጣም የምታሳፍሩ ናቸው የእውነት። ኧረ በስማም፣ ኧረ በስማም፣ በጣም የምትገርሙ። እኔ እንጃ ከአንድ ከትልልቅ ሰው አንድ አይምሮ ካለው ሰው ማሰብ ከሚችል ሰው የማይጠበቅ ነገር ነው የምታደርጉት የምትሰሩት ነገር ማለት ነው። አንድ ሰው እኮ ሲጀመር የእውነት የምንወደው የእውነት የምናከብረው ነገር ከሆነ ጥፋት ሲያጠፋ ስህተት ሲሰራ ስህተቱን ልንነግረው፣ ልንመክረው፣ ልንገጽጸው፣ ልንመልሰው ይገባል እንጂ በዚህ ልክ ከፍ ዝቅ አድርጎ መናገር ቤተሰብ አይቀር ምን ጓደኛ ምን አይቀር እንዴ! የቤተሰብ መሳደባችሁን የቤተሰብ ፎቶ መዘቅዘቃችሁን ማዋረዳችሁን ሳይቀር እንደገና ያ ሁሉ እንኳን እነሱ ችለው አሁን ደግሞ የሰጠሽን ስጦታ መልሺ፣ የሰጠሽን ስጦታ መመለስ አለብሽ፣ እያንዳንዱን ነገር መልሺ እምትሉ ቆይ ምን አገባችሁ እናንተ? ምን አገባችሁ እንዴ? ምን አገባችሁ? ምን ይመለከታችኋል እናንተ? በጣም የምትገርሙ ናችሁ። በጣም እናንተ ማን ነው ተቆርቋሪ ያደረጋችሁ? ቆይ የማን አጨብጫቢ ናችሁ እናንተ እንዴ? በቃ ሰው ሆኖ እኮ የማይሳሳት የለም። እዚህ ጋር እኮ እሷ ብቻ አይደለም ያጠፋችሁ። እሷን ለየታችሁ እንደዚህ የምታደርጓት እሷ ብቻ ናት ያጠፋችሁ። ሲጀመር እኮ ጥፋቱን ያጠፋው ጥፋቱን የጀመረው እሱ ነው። ይሄን ነገር የዳረገው እኮ እሱ ነው። እሷ አይደለችም አይደለ እንዴ? ልክ እሷ ነገሩን እሷ እንደፈጠረችው ነገሩን እሷ እንዳስነሳችው እሷ ላይ እንደዚህ የምትሆኑት ለምንድን ነው? ሲጀመር እኮ ነገሩን የጀመረው እሱ ነው። ይህንን ፕራንክ እሱን ባይጀምረው ኖሮ ለዚህ ደረጃም ባልተዳረሱ ይሄ ሁሉ ነገርም ባልተፈጠረ። ፕራንኩን የጀመረው ራሱ ነው አይደለ? በቃ ሰው ሆኖ እኮ ስህተት የማይሰራ ማያጠፋ ሰው የለም። ተሳስተዋል፣ አጥፍተዋል። እዚህ ጋር እኔ ማንኛቸውም ከማንኛቸውም እመለይ የለም። እሷን ጎበዝ ብዬ እሱን ጎበዝ ብዬ እሷን ደግሞ መስደብ ወይም ደግሞ እሷን ጎበዝ ብዬ እሱን ደግሞ መስደብ አልችልም። ሁሉም ስህተት ሰርተዋል። እሷም አጥፍታለች፣ እሱም አጥፍተዋል። ሁለቱም አጥፍተዋል። ግን እናንተ የእውነት እሷን የምትወዷት ከሆናችሁ የእውነት እሱንም የምትወዱት ከሆነ ሁለቱን አንድ እንዲሆኑ ሁለቱ እንዲስማሙ የበለጠ መምከር፣ መመለስ፣ መገጸጽ ሲኖርባችሁ የሰጠሽን ስጦታ መልሽ፣ እያንዳንዱን መልሽ። አንቺ ከየት አምጥተሽ ነው ይህንን የምትገዡ? ለአነጋገራችሁ ራሱ ለከት የላችሁም። አሁን እናንተ ሰው ናችሁ እኮ እናንተም እኮ ታጠፋላችሁ፣ እናንተም እኮ ትሳሳታላችሁ። በዚህ ምድር ላይ ያለ ፈጣሪ በስተቀር የሰው ፍጹም የለውም። እናንተ አጥፍታችሁ እናንተ ተሳስታችሁ አንድ ጓደኛችሁ እንደዚህ ቢላችሁ ደስ ይላችኋል? እናንተ ላይ ሊሆን የማትፈልጉትን ነገር ለምንድን ነው ሰው ላይ የምታደርጉት እንዴ? የሰጠሽን እቃ እያንዳንዱን እቃ መልሽ። ሲጀመር አንቺ ይህን እቃ የመግዛት ወርቅ የመግዛት ላፕቶፕ የመግዛት አቅም የለሽ። ስለዚህ እኛንን የሰጠንሽ መልሺ፣ እያንዳንዱን ስጦታ መልሽ። እንደዚህ ይባላል? ስጦታ የተሰጠ ስጦታ መልሽ ይባላል? ኧረ በጣም ነው የምትገርሙት። በጣም 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 ተሰብስባችሁ እያንዳንዳችሁ ከአንደበታችሁ የሚወጣ ቃል በጣም የሚያሳፍር ነው። እናንተ ነገ ጠዋት እኮ እነሱ ተመልሰው ይታረቃሉ። እናንተ ባዶ ሜዳ ላይ ነው የምትቀሩት፣ ጨረቃ ላይ ትቀራላችሁ። አሳፋሪዎች፣ የእውነት በጣም አሳፋሪዎች ናችሁ እንዴ! እናንተ ሲጀመር የእውነት ወዳጅ የእውነት አድናቂ አይደላችሁም። እናንተ ሲጀመር እንዲለያዩ የምትፈልጉ ናችሁ። የእውነት እነሱ አንድ እንዲሆኑ እንዲታረቁ፣ ፍቅራቸው እንዲመለስ፣ አንድነታቸውን እንዲመለስ የምትፈልጉ ነገር ቢሆን እንደዚህ አታደርጉም ነበረ። እኔ ምንም እሷ ላይ ምንም ነገር አልፈርድባትም። ምክንያቱም እናንተ ከምትናገሯት እናንተ ከምታስተላልፉላት መልእክት የተነሳ ነው እሷ እንደዚህ የሆነችው። እቃውን ሁሉ ሰብስባ አምጥታ እሱ ፊት የወረወረችው እኮ እናንተ ከምታደርጉት አንጻር ነው። በጣም ያሳፍራል። የእውነት በጣም ነው የሚያሳፍረው። እናንተ ስጦታ እኮ ተራ ነገር ነው። እንኳን አይደለም እነሱ አመት ድረስ ከአመት በላይ አብረው አሳልፈው ጥሩን ደጉን አብረው አሳልፈው
ተዋደው ተፋቅረው ይቅርና እንዴ ኖርማን እኮ ኖርማን ጓደኛችሁ ደስ ስላላችሁ ሰው ዝም ብላችሁ አይታችሁት እኮ ደስ ስላላችሁ ሰው እኮ ስጦታ ትሰጣላችሁ። ኖርማል ነገር ነው ስጦታ እንዴ። ሰው እኮ አቅሙ ከቻለ ለሚወደው ሰው አይደለም በፍቅር ለተያያችሁ በጣም ለምትወዱት ለምታፈቅሩት ሰው ይቅርና እንዴ ሰው ዝም ብሎ እኮ ለወደደው ሰው ራሱ መኪና ገዝቶ ይሰጥ የለ እንዴ? ቤት ገዝቶ ይሰጥ የለ እንዴ? እሱ ካለው ለምን ዳይመንድ አይሰጣት? ምን አገባችሁ እናንተ? ምን አገባችሁ? ምን ቤት ናችሁ እናንተ? ምድረ አጨብጫቢ፣ ምድረ አለቅላቂ ሁላ ምን አገባችሁ እንዴ? ምን አገባችሁ? ቆይ ምን ይመለከታችኋል? እናንተ ላይ ቢደረግ የማትፈልጉትን እናንተ ሰው እንደዚህ ቢናገራችሁ ደስ ይላችኋል? እናንተ ላይ ቢሆን የማትፈልጉትን ነገር ልጅቷ እንደዚህ የምታደርጓት በጣም ትገርማላችሁ። የእውነት በጣም ነው የምትገርሙት። እናንተ ሲጀመር የእነሱ አንድነት የምትፈልጉም ነገር አይደላችሁ። የእነሱ አንድነት አንድ እንዲሆኑ፣ እንዲስማሙ፣ እንዲታረቁ፣ ወደ ቦታቸው እንዲመለሱ የምትፈልጉ ነገር ቢሆን እነሱን በምክር ነበረ ለመመለስ ጥረት የምታደርጉት ማለት ነው። ክፉ ነገር ስለተናገራችሁ፣ ስለተሳደባችሁ፣ ስላንቋሸሻችሁ፣ የሰጠንሽን ስጦታ መልሺ በቃ ስላላችሁ እሷን ሞራሏን የሚነካ ንግግር ስለተናገራችሁ እኮ መፍትሄ አይመጣም። መፍትሄ ይመጣል ብላችሁ አስባችሁ ነው እንዴ? እንዴ እሷ እኮ ይሄ ስጦታ ቢወሰድባት ነገ ትገዛለች። ምንድን ነው? ተራ ነገር ነው እኮ። ገና ልጅ ናት እሷ። ሰርታ ነገ ጠዋት ከዚህ የበለጠ ነገር ትይዛለች። ለምንድን ነው እናንተ እነሱን ሁለቱን አንድ ለማድረግ መጣር ሲገባችሁ፣ መታገል ሲገባችሁ እነሱን ለማለያየት የምትጠሩት? የምትሳደቡት ቃላት ከአንደበታችሁ ራሱ የሚወጣው ቃላት በጣም የሚገርም ከእናንተ የማይጠበቅ በቃ ከሴት አፍ የማይወጣ የእውነት ከሴት አፍ የማይወጣ እናንተ ሴት ሆናችሁ እንዲህ አይነት ንግግር የምትናገሩት በጣም ነው የምትገርሙት። እናንተም እኮ ትሳሳታላችሁ። እናንተ ፍጹም ናችሁ? እናንተ አትሳሳቱም? እናንተ ከሰው ጋር አትጣሉም እንዴ? በቃ ተጣላች። እሷ ደግሞ እኔ ምንም አልፈርድባትም። የሆነ ያየችው የሆነ በቃ ያላስደሰታትና አምና ያልተቀበለችው ነገር እውነታ ይኖራታል። ያለ አንዳች ምክንያት እንደዚህ ልትሆን አትችልም። ምክንያት ቢኖራት ነው። ምክንያቱም አንድ ሰው ከመሬት ተነስቶ እንደዚህ ሊናደድ እንደዚህ ሊበሳጭ አይችልም። ምክንያት ሲኖረው ብቻ ነው። ያለ ምክንያት ሰው እንደዚህ ይሆናል እንዴ? ምክንያት ቢኖራት ነው በቃ። በሰው ልጅ ህይወት ደግሞ አለመግባባት ምንጊዜም ያለ ነገር ነው፣ ይፈጠራል። እንኳን አይደለም እነሱ ጓደኛሞች፣ ልጅ ከእናት ጋራ ትጣላለች እኮ ትጋጫለች። ድንጋይም ከድንጋይ እግርም ከእግር ጋር ይጣላል። በቃ ተጣልተዋል፣ አለቀ። ነገ ጠዋት ደግሞ ይታረቃሉ። ወይም ደግሞ ቢለያዩም እኮ መለየት በእነሱ የተጀመረ ነገር አይደለም። ሰው 4 ልጅ 5 ልጅ 10 ልጅ ወልዶ እየተለያየ አይደለም። ብርቅ ነው እንደ ይናክል ብርቅ እኮ አይደለም። ስለምንወዳቸው ስለምናከብራቸው እንዲለያዩ ስለማንፈልግ ነው እኛ እንደዚህ የምንጨነቀው አይደለ እንዴ? እንጂ ካልተስማሙ ስምምነት ካልመጣ በሰላም መለያየትም ትልቅ ነገር ነው። ወይም ደግሞ በእነሱ የተጀመረ ነገር አይደለም፣ አዲስ እኮ አይደለም። ግን እኛ ደግሞ የምንለው እንዲለያዩ አንፈልግም። በቃ ሁለቱ ይዋደዳሉ። እስኪ ልብ ብላችሁ እዩ። ሲነጋገሩ ራሱ አይናቸው ላይ ያለው ፍቅር ራሱ ሲያሳዝን፣ በጣም ነው የሚያሳዝነው። እስኪ የዛሬውን ቪዲዮ እዩ፣ የእሷን ሁኔታ እዩ፣ የእሱን ሁኔታ እዩ። እሷ ከሄደች በኋላ እንኳን የነበረውን የእሱ ሁኔታ እዩ እስኪ። በጣም ነው የሚዋደዱት፣ በጣም ነው የሚፈላለጉት። ግን እልህ ነው የተያያዙት። ሁለቱም እልህ ተያይዘዋል እንጂ የማይፈላለጉና የማይዋደዱ ሰዎች ሆነው አይደለም። ግን ደግሞ እናንተ በመሀል ገብታችሁ ለማስታረቅ ጥረት ከማድረግ ይልቅ እንዲለያዩ እንደዚህ አይነት ነገር የምታደርጉት ለምንድን ነው? በጣም ነው የምታሳዝኑት። የእውነት በጣም በጣም ታሳዝናላችሁ። በጣም እኔ ብቻ ምን እንደምላችሁ ራሱ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ንግግራችሁ ራሱ እንዴት እንደሚዘገንን እኔ እንጃ። እኔ አላቅም። እኔ ምንም ነገር አልፈርድባት ምንም። በጣም ታሳፍራላችሁ የእውነት።